ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለው ይህንን መረጃ በደንብ አድርጋችሁ አዳርሱልኝ። በደንብ ማለት ነው ላይክ አድርጉልኝ። የትዝታ ሳሙኤልን ጉዳይ ነው በድጋሚ ያነሳሁት ለማምጣት የወደድኩት። ሁለት የተለያዩ ሀሳቦች የተነሱ ይገኛሉ። የመጀመሪያው መያዝ አለበት መታሰር አለበት የሚል ኦርቶዶክሳዊ ንቅናቄ ከፍ ብሎ ታይቷል። በሌላኛው ጎን ደግሞ ትዝታው ሲመጣ የሆነ የተማመነው ነገር አለ። የተማመኑ ነገር ባይኖር ወደዚህ አይመጣም የሚሉም አሉ። እሱን ለማስደመጣችሁ ሁለቱን ሀሳቦችና ሌሎች መረጃዎችን ማካተቼ ይዤ መጥቻለሁ። ላይክ አድርጉልኝ። በደንብ ሀሳብ አስተያየት እናንተ ብስጡ። ትዝታ ሳሙኤል መያዝ አለበት እንደምትሉ አምናለሁ። የመጣው ግን እንደሚያዝ እያወቀ ለምን መጣ? ስለሱስ የምታውቁት ነገር አለ? አስቀምጡልኝ። ወደ መረጃችን በቀጥታ ተመራል። ከራሳቸውን ቤት የተመለሰ መልስ አለ። እሱንም አስደምጣችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሕግ ክፍል ይህንን ተረድቶ በአግባብና በሕግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ህግ በመውሰድ አስፈላጊውን የህግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷቸዋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ትዝታው ሳሙኤል አዲስ አበባ ገብቷል። አዲስ አበባ ገብቷል። እኔ ትዝታው መጣ ላይ አይደለም፣ ትዝታው ለምን መጣ የሚለው ጥያቄ ላይ ነው መስራት። ትዜ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ለምን በጸጋ አትጠይቁትም? ሰው የበላውን ነው የሚያገሳውና በህግ ብለው ሊሞቱ ነው። ትዜ የቤተ ክርስቲያኗን አስተምሮ አነበበ እንጂ ራሱ ጽፎ በሱቲ ጠቅልሎ አትሮንስ ላይ አላስቀመጠም። ስለዛ ይከሰስ እያላችሁ በተለይ ጴንጤ ጥላቻ ያለባችሁ ሰዎች የበፊቱ አይበቃም ወይ ነው የምላችሁ። ያ በአምልኮ አዳራሻቸው ላይ ድንጋይ ሲወረውሩበት የነበረው መናፍቅ እያላችሁ በየጎዳናው የምትሳደቡበት ጊዜ ያበቃ ይመስለኛል። አሁን አባቴ የወንጌል አማኙ ጴንጤ ከአንገቱ ቀና ብሎ ድል በመንሳት የሚያዞረውን ክርስቶስን በልቡ ስላመነ እንደ ኃያል ሰራዊት ነው የሚንቀሳቀሰው። ስለዚህ ያው ጴንጤ ከፍ እያለ ሄዳል እንጂ አንተ እንዳሰብከው እየወረደ እየቀነሰ የሚሄድ ማህበረሰብ አይደለም። ለምን ከተባለ በላዩ ላይ ንጉሱ ክርስቶስን ስለሾመው ብቻ። ጊዜው የጴንጤ ነው። አባቴ ተባረኩ። ምን መሰላችሁ? አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይሄን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግዴለምና ያለው ማን ነው? ተደብቆ አልገባም፣ ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የገባው፣ በአደባባይ ነው፣ በቪዲዮ ነው ያየው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል።
እንደውም እሱን አሳስረ ነው እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልጁን ጀግና ማድረግ ነው እኮ እና ብዙ አልተበደልንም ወይ? ብዙ ድምጾቻችንን አልተነጠቅንም ወይ? ካህናትን አላጣንም? ዲያቆናትን አላጣንም? ስንት መከራ ግፍ አልደረሰብንም ወገኖች? ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም እቺ ቤተክርስቲያን። ለማን ነው ምንጮ? ለማን ነው አቤት የምንለው? ማን ነው የሚሰማንኛል? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴለህ ምን አባክ የሆነውን ነገር እናየዋለን ማንንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል አላት። የሕግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የሕግ ክፍሉን እንጠብቃለን። ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራውን ያጭዳል። የሚጠቅመን ግን ቤተክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ኃያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ሕግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት? በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው። ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ የዋለች ቤተክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። ባልገባኝ ዘመን ወንጌል ባልተረዳውበት የድንግዝግዝ ጊዜ ኢንፎርሜሽኑ አለ፣ ወንጌል አለ፣ እንዘምራለን፣ ቃል ይሰበካል ምናምን፣ ግን ኢንፎ ብቻ ነው። ኢንፎርሜሽን ነው። እውነት የለውም፣ ኢንላይትመንት የለውም፣ አብርሆት የለውም፣ ዲሲሽን ውሳኔ የለውም። ዝም ብሎ ሃይማኖታዊ ስርዓት መስራት ማድረግ አድካሚ የሆነ ጉዞ ማለት ነው። ጸጋ የሌለበት ጉዞ ማለት ነው። እንደዚህ ይሸከም ነበር። እግዚአብሔር አወረደልኝ ከላይ። ሃሌሉያ! ምን አይነት ነፃነት እንደሚሰማኝ ልነግራችሁ አልችልም። ጌታ ኢየሱስ ምስክሬ ነው። እኔ አሁን የምሸከመው አምላክ የለኝም፣ የተሸከመኝ ግን አለ። ሃሌሉያ! ሃሌሉያ! ይሄ ድሮ ትዝታው አሁን የለም። አሁን እኔ ጌታዬን፣ የጌታን ክብር፣ የጌታን ወንጌል ተሸክሜ፣ ክብሩን ተሸክሜ ለሰዎች ነው የምናገረው። የወንጌል ሸክም ነው ልቤ ውስጥ የሞላ። ሰዎች የሚድኑበትን ነገር ቄሶች የተባላችሁ ስሙኝ። እንደኔ አሁንም ታቦት እየተሸከምክ ያለ ድንጋይ ከድንጋይ የተቀረጸ ከእንጨት የተቀረጸ አሁንም በዚህ በአንደኛው መቶ ክፍለ ዘመን ተሸክመ የምትዞር ደሞዝ እየተከፈለ ብር እየተቀበልክ የማታምንበትን ነገር አንዳንዶቻችሁ በተለይ ይኸው እውነት በርቶላችሁ ዛሬም ተሸካሚ ሆናችሁ የምትኖሩ እንተዋወቃለን እርስ በርስ። ስንት ነገር የምንነጋገር ሰዎች ነበር፣ ስንት የወንጌል እውነትን የምናወራ ሰዎች። አሁንም የእግዚአብሔር ጊዜ ደርሶ የምትጠራበት ጊዜ ደርሶ ከመወሰድ በፊት የተወዳችሁ ቤተሰቦቻችን በዚህ ጉዳይ ላይ እናንተም ሐሳብና አስተያየቶቻችሁን እንድትሰጡን እንፈልጋለን። አስቀምጡልን እላለሁኝ። ወንድማችሁ ሉል መብራቱ ነኝ። ያሮስ 2 ይህንን ይመስላል። ላይክና ሼር በማድረግ ትብብር አጋርነታችሁን ማሳየታችሁን እንዳይዘነጋ እያልኩኝ ተሰነባበትኩኝ። ያሮስ የእናንተም የኛም ነው።